ይሄንን ሁሉ ታንክስ ይዘሽ እዚህ ጋር አይቆዘምሽው በእናት አመት ባል ሊገባ አዲስ አመት ሊገባ 6 ሰዓታቶች ብቻ ናቸው ይቀሩት። ለተቀማጭ ሰማይ ቀርቦ ነው አለች ቴቴ። ሰማ ይሄን ሁሉ ጓዝ ይዤ ምኑን ነው ሰለብሬት ማድረገው ልጄ? ምኑን ደስታ የያዙትን ሳንግስ ጥሎ ወደሚቀጥለው አዲስ አመት ደስ የሚለው ደስታ ወደ ውስጥሽ ተቀበለሽ ወደ ደስታው መሄድ ነው ያለሽ መሻገር። አንተ ያውል ባኔ ጫማ ላይ ብትሆን እንኳን አይደለም ሰለብሬት የምታደርገው ነገር ወንድም ቶባክ ኦዲፍቸው አይዞሽ ኦዲፍቸው ይኸውልሽ ይሄንን አሁን ታወላልቂውና ትጥሪዋለሽ። ከዛ ወደ አዲስ አመት በደስታ መሻገር ብቻ። እዚህ ውስጥ የተሸከምኩትን ጓዝ ወደ ምን ልጣለው? ይሄንን ወደ ጋርቤጅ። ዛሬ ደስተኛ ትሆኛለሽ፣ ነገ አዲስ አመት ነው፣ አዲስ ብርሃን ነው ብለህ ነው። ምን ሆናችኋል? አታያትም? ዛሬ ቆዝማ በዛሬ ቀን ለኛው አመት ይገባ። ምን ተፈጠረ? ምን አለኝ መሰለህ? ጓዝሽን፣ ጭንቀትሽን፣ መከራሽን ሁሉ ይገርምሃል። ይህ አመት በቃ እንዴት አድርጌ ልንገር የተሸከምኩት ሀዘኑ፣ መከራው፣ ጭንቀቱ እንደዚህ እርግፍ አድርጌ ልብሴን ቀይሬ የሚያስኬድ አይደለም። ይሄ ግሳንግስ የምትይው ጭንቀት፣ ችግር፣ መከራ፣ ስቃይ፣ ህመም፣ የፋይናንስ ችግር፣ በትዳርሽ የመጣ ችግር፣ በሰላምሽ የመጣ ችግር፣ ይህ ግሳንግስ ሁሉ ተራግፎ የሚጠብቅሽ አዲስ አመት ብሩህ ተስፋ ከፊትሽ ይጠብቅሻል። ስለዚህ ይህንን በተስፋና በደስታ ማክበር ይኖርብሻል። ይህን እኮ ነው የምላት። ደቂቃዎች ብቻ ነው ያሉን ለደስታ። ወደ ደስታ እንሻገር። ጣዩ ይሄንን ሁሉ ማነህ ግን አንተ? ማነህ? እኔማ መጪው ብሩህ ጊዜ መጪው ጊዜ እንዴት ነው ይህን ሁሉ ችግር ይህን ሁሉ ጓዝ ይዤ በአንድ ቀን አራግፈሽ ወደ ደስታ ነው የምትለኝ? እንደሱ እኮ አይደለም። የሰው ልጅ በአንድ ቀን አይደለም የሚለወጠው። መጪው ጊዜ ደረጃ በደረጃ በሂደት እያንዳንዱ በአእምሮ ውስጥ የተፈጠረ ችግር ሁሉ መፍትሄ እያገኘ ይሄዳል። ትለወጫለሽ። ዋናው ለሰው ልጅ የሚያስፈልገው ትዕግስትና ተስፋ ብቻ ነው። በዚህ መኝ መጪው ዘመን ላንቺ ብሩህ ነው። ስለዚህ ተስፋ መጪው ዘመን ጥሩ ነው። ይልቅስ ተነሽና ሰለብሬት አድርጉ። እኛን መሳይ ይሄን ግሳንግስ ሁሉ አስወግጅ። በተስፋ አዲሱን አመት ተቀበይ ካላችሁ ነይ እንዲህ ነው የሚያምርባችሁ። ኖ እንሂድ፣ ሰለብሬት እናድርግ። መልካም አዲስ አመት።